ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ በጨለማ ምን እየሰራሽ ነው? ምን ልታረጊ ነው ልትሉ ትችላላችሁ። እንግዲህ በዚህ ሰዓት እነ ሳሪ እንዲሁም ደግሞ እነ ቤዚ እራት እንጋብዝሽ እንካስሽ ምናምን ብለው ጠርተውኛል ማለት ነው። እና እኔ ደግሞ እንደዚህ ስብርብር አድርገውኝ መበቀል አለብኝ። ለምን አልበቀላቸውም ብዬ አሰብኩና እራት ነው የጠሩኝ። ኢማጂን ሰው አለባበሴን እዩት። እራት ነው የተጠራው ግን አለባበሴን ፀጉሬ ምናምን እዩት። እና እንደዚህ ኩኝ መጥቻለሁ ማለት ነው። ሙሉ አውትፊቴን ደግሞ ታዩታላችሁ። ውስጥ ላይ ገብተን አሁን ጨለማ ነው፣ በዛ ላይ መንገድ ላይ ነኝ እና ፍራንክ እናረጋቸዋለን። እነሱ ፍራንክ አይደል ያደረጉት፣ ያውም እንደዚህ ላይክ እንክትክት አድርገው ማለት ነው። ስለዚህ የራት ቀሚስ ለብሳ ትመጣለች፣ እምር ድምቅ ብሎባት ትመጣለች ብለው እየጠበቁኝ እኔ ደግሞ እንደዚህ ሁኜ ምናምን እያልኩ ይገባለሁ ማለት ነው። እና ሙዳቸው እንደምከነተው አልሳሳትም። አብራችሁን ሁኑ፣ እንበቀላለን። አዎ እንደዚህ ነው፣ የአባት ልጅ መሆን አለበት። ሰላም እንዴት ናችሁ? ሰላም አሎ። ኦኬ አጭር ቀሚስ ምናምን ምንድነው አለባበስሽ? ምንድነው አለባበስሽ? ማለት ነው አክብረንሽ ነው የጠራንሽ ራስን ጋብዘሽ እና እኔ ሴት ልጅ ነኝ። በዚህ ሰዓት በእንደዚህ ሙድ ወጥቼ አላውቅም። በዚህ ሰዓት እኔም ደግሞ አክብሬ ይሄ እራት ነው፣ እራት ፕሮግራም ብለን ተቀጣጥረን የመጣሽው። ገባኝ። አለባበስሽ ታዲያ እንደዚህ ነው? አለባበሴ እንደዚህ ነው። እኔ የለኝም ኬታ መጣ አልገባኝም። እኔ ማቀሽ እኛ ምናቀሽ ስትዘንጭ ነው ስትለብሽ ነው ማቀሽ። ዛሬ ከዚህ በላይ ዝነጣለ እንዳታይ አላማረብኝም። አሁን እንደዚህ ቆንጆ ሸበላው መምጣት እንዴት ነው? ያበረሽ ነው እውነት አርቲ ነገር አልጨመርኩም። የራሴ ፀጉር ነው ወንድሜ ከቀንቀኛ ቢስ ያነቀት አይደለም። እውነት ነው። በጣም ነው የሚደብረው። እሺ ራት ልትጋብዙን የጠራችሁኝና ምንድነው? አንቺ የሆነ ቀን ፕሮግራም ሲኖር ቢለብሰሽ ታውቂያለሽ? አዎ እንደዚህ ነው የምለብሰው። እንደዚህ ከጎናችሁ ሰው ደግሞ ጭራሽ ቫይብ አለው። በጣም ነው የሚያምረው። ረስችሁ ነው ጠረጴዛ ነው አትሉኝ? ራት ሊጋብዙ ነው ብዬ ደግሞ ካሜራ ምናምን ይዤ ነው የመጣሁት እና አትረብሹ እስኪ። ማን አይመን ካሜራው ይቆምና ለባበሽ አይ እኔ ለምን ይቆማል? እንደዚህ ነው ለብሽ እንዴ? እንዴት ነው ውበቴ እኮ ይሄ ማየ ጥፍሬ ራሴ ነው፣ ፀጉሬ ራሴ ነው፣ ልብሴ ምናምን እንደዚህ ድሮም እንደዚህ ነው የምለብሰው። ያው እንግዲህ አንዳንዴ ይኖራል፣ አንዳንዴ ይጠፋል። የሰው ልጅ እኮ ሁሌ ሁሉ ነገር አይገኝም ማለት እንዴ። እሺ እራት አይደል ልትጋብዙኝ የጠራችሁ? ስለዚህ ታዲያ ታዲያንን የሚያክል ሆቴል ቪአይፒ ይዘን እንደውም በቃ ዛሬ ለራሳችን ማውራት ስላለብን ደስ እንዲልሽ ብለን ቪአይፒ ይዘን ገባኝ እኮ ለራሳችሁ ለኔም ለእናንተም ነው አይደል? ጤንነቱ እዚህ ጋር መሆናችን ግን እኮ ስለዚህ እራት አዘዛችኋል አይደል? እየመጣ ነው እኮ። እንደዛ ከሆነ እራት እንብላ፣ እራትን የጠራችሁኝ። ስለዚህ በፈጠረሽ ሆቴል ነን ያለነው እና ምን ችግር አለ? የቤታችንን አመለበት ገባኝ። ሆቴል ነው ያለነው። ሰሞኑን በጣም እግሬን ራሱ ምን ችግር አለው? የምታይ ችግር የለውም እንዴ? እና ምን ማርያምን ይመችሻል ብለን ታሽ ከጨጨተው እኮ ላይ ፕራይቬት ይላል። አዎ አሪፍ ነው በጣም ወድጄዋለሁ። እውነቴን ነው በጣም ወድጄዋለሁ። ደግሞ ከጫማዬ ጥራት ስለማይበልጥ ጫማዬን መሬት ማስነካት ትንሽ ይደብራልና። እሺ እራት እንዴት ነው ይመጣል? እሺ ቆይ እብሽናው ልጅ አይደለም እንግዲህ ምን ችግር አለው? ምን ከፍለን አይደል? አሟትም ከሆነ ታማም ከሆነ ላውራት ተጠቅሞ አይ አይደለም ስለወረድሽ ነው። አይ ጫማዬ በጣም በውድ ነው እየገዛው ታውቂያለሽ። እና በውድ የተገዛ እኮ አሁን አራሲሞት ይደብራል። ለምን ይደብራል? ከፍላችሁ አይደል? ከፍለን ታዲ ከፍለን እግራችን ሰጥተን ሆቴል ውስጥ ቤት እኮ አይደለም ያለነው። ግዴታ ነው ከፍለን ከሆነ ግዴታ እንደዚህ ፏ ብለን ነው እንትን ማለት ያለብን እንዴ። ተሰቀለው። እሺ አሁን እራቱ ይመጣል አይመጣም? ይመጣል እኮ እንደዚህ ነው አራት ምን በላ ምን ችግር አለው? እንደዚህ ይሆንሽ ነው አራት ምን በላ። ኦኬ ሱሪው ላጣውና በዚህ ብቻ ነው። እግርሽን አውሪጂና አንደኛ አክብረንሽ ነው የጠራነው። አይ ግን ራሷ ናት ራስሽ ነሽ ዛሬ። አዎ ራስሽ
እንደዚህ ነሽ መጣሽ ስትወድቅ በቀደም ስትወድቅ ጭንቅላቷን አልመታትም፣ አሳይተናታል። አሁን ጭንቅላቴ ደህና ነኝ። ትንሽ እዚች አካባቢ ትንሽ የመሳትም አይነት ነገር ለዛ አዛብቶብሽ እንዳይሆን እውነት የምሬን ነው። በቃ በጣም በውድ ነው የተገዛው። ኧረ ምን አለ ገባኝ እኮ እና እሺ ከዚህ በላይ አልቀጥልም። እግርሽን አውርጅና በክብር በስርዓት እኔ በሽው አለባበስሽ ይሆናል እኮ አውርጅና እንቀጥል ስራ። እኮ ምግብ ይምጣ። እሺ እኔ አንቺ ጎን መቀመጥ ስለማልፈልግ ይኸው አሁን መብላት እንችላለን። እሺ እራት እንብላና በጊዜ ወደ ቤት መግባት አለብኝ። እንደዚህ ሆነሽ ነው እራት ምን በለው? ምን ችግር አለ? እንዴት ብለን ነው አስተናጋጁን ራሱ ምን ጠራው? ምግብ ሲመጣው እንዴት ብለን ነው አስተናጋጁን ምን ጠራው? ጥሩት እውነት ጥሩትና እንብላና እንውጣ። ሰዓት ላፊ ጥሩ አይደለም እኮ። እሺ ወይ ካሜራውን አዘግሽ። ካሜራውን ማራት ልንበላ አይደል እንዴ? ይሄ ዝም ብሎ ለማስታወሻ ነው። እውነት ይሄ ለማስታወሻ ያክል ነው እንጂ እንትን አይደለም። ለሚፖስት ምናምን አይደለም። እኔ የገባኝ አይደለም። እሺ ቆይ እናውራሽ። እናውራ እኔ እግርሽን አውርጂና እናውራ። እራት ለራት ነው አይደል የተጠራሁት? እራት እኮ ይሄ እዚህ ጋር የምግብ ጠረጴዛ አውርጂና ምግብ ይምጣና እናውራ። እኛ እኮ እራት ልንጋብዝሽ ነው የጠራንሽ። ገባኝ። እራት ልትጋብዙ ነው እኮ ግን ይሄው ይሁንሽ። ምንም አማራጭ የለም እንጂ ምግብ ይምጣና ይበላ። አዎ ምግብ እዚህ ጋር ትሆናችሁ ጥሩ። ለምን አንደኛሽ እንደ ጎረምሳ ታጨበጭም? እጄና ሞይ ነው እንጂ አጨበጭብ ነበር። እውነት አልገባኝ። እየተናደድኩም ነው እየተገረምኩም ነው። እኔ ምን እየሆንሽ እንደሆነ አልገባኝም። ታውቂያለሽ ግን ይሄ ስንት እንደወጣ? አዎ አይናቀለ አራት አቁም ይሄ ቲሸርቱ ብቻ ስንት እንደወጣ ታውቂያለሽ? እኔ በቲሸርቱ ራሱ ልመጣ ነበር። አረ ቆይ ስሚያት፣ በምን ብቻ ልመጣ ነበር? በቲሸርቱ ብቻ በዚህ ራሱ ልመጣ ነበር። ቀለ ማለት የሆነ እንትን የማሳቅ ስራ የሰራሽ ነው የመሰለኝ ያለው እንጂ በቲሸርቱ ይሄን ማለት ነው እንደዚህ አድርጌ። አይ ግን አይ ነው እንደዚህ አድርጌ ከውስጥ ምንም የለበሽ የለም። ከውስጥ እንዴት ሲል ነው እየቀለደሽ እንደዚህ ለብሳ እየቀለደሽ? አዎ እንደዚህ ኩኛ ማለት ነው። እንደዚህ ችያ ከዛ ይያል እኔ በቀደም እግዚአብሔርን ጭንቅላቱን በስርዓት ነው ያሳየናት። እኔ አልገባኝም እንዴ። አይ ኖ እኛ አራት ስንጠራት እንደዚህ አልጠበቅም። ለብሳት መጣለሽ ነው ቤቱ ይሰለጥናል። ሶፍት ምናምን የለም ይመጣል። ምግብ እንጥራው እንዴ ይመጣል ብላችሁ ነው የለ? አዎ እኮ አዘነዋል። ቶሎና ብለናል። ስንት ደቂቃ ነበር የሰጣችሁት? አሁን ይመጣል። ምንድን አዘዛችሁ? እሱ ሲመጣ አታየው? ተስፋ እናደርጋለን። ካልወደድሽ ሌላ መጣሽ ይችላል። አይ በዛሬ ባሪዋ እና ይመጣል። ይመጣል። እኔ ስፕራይት ቀዝቃዛ፣ እኔ ኮካ ነው። ለኔ ስፕራይት ማለት ኦኬ። ራት ግብዣ ያላችሁ ትወጃለሽ ብለን እኛ ነን ያዝነው። ካልወደድሽ ደግሞ መቀየር ይችላል። ችግር የለም። አይ አይደለም። እንዴት ስፕራይት ልታጠጡ ነው የመጣው? መጠጥን ከፈኔ እንደማጠጭ ነው ማውቀው። ታዲያ ምን ላድርግ? አይ መጠጥ አልጠጣም፣ ግን ደግሞ ጠጭ ብሎ እኮ የሰው ልጅ ትንሽ አንገራገር። አጠጭማ መጠጥኛ ስቀምሽ ማለት እንዴ? እኔ መጠጥ ስቀምሽም አይቼሽ አላውቅም። መጠጣሽ ችግር የለውም። መታዝ ይችላል። አይ ያማታል። ጠጥታ ስለማታውቅ እንዴ ሆነሽ ነው? አይ ነው ጠጥታ ማታውቅ ልጅ ዛሬ እንደዚህ ለብሳ መታመጠጥና አይመጣው። ዛሬ ተፈትሉኛል እንደገና ምናምን እንደፈለኩ ሆናለሁ። ያ እንትን የሆነ እንደዚህ ያለ ነገር አለ ይለቅ ያውኛ እንደዛሬ ፋብለሽ መጥተሽ ምናምን ተጫውተን ስቃ ምናምን ትጀምርሽ እንደዛ ነበር ያሰብነው። እሱ ሀሳብ ነው አማሬ ሀሳብ። ምክንያቱም እኔ እንደዚህ ትለብሳለች ብዬ አላሰብኩም። ምክንያቱም እማቃት እኔ እሷ ምን ችግር አለው ሲመጣ? ትንሽ ወገቤን እግሬን ባለፈው እዚህ ጋር አካባቢ ስለመጣኝ ትንሽ እንትን አለልኝ። ለዛ ነው አይደብርም። እውነት ምንም አይደብርም።
ስቀሉ እናንተም አይደለም። እኔ እኮ እውነት በግርምት ነው እያየኋት እስካሁን ገርሞኛል። እሷ አልመስል ብላኛለች። አያችሁ ፀጉሬ እንዴት እንዳማረበት ጌታን የራሴ ፀጉር ነው። ምንም ታረጊና ያምርብሻል። ግን ደግሞ ራት ሲሆን እስከ አንቺ ለብሰሽ ስለምናል አዎ እኔ ለማክበር ብዬ ፍሪዝ የነበረውን አጥፍቼ ፍሪዙን አበጥሬ መጣሁ። ፍሪዙነሽ ብትመጪ ይሻለኛል እኮ ኖ አይደለም ፍሪዙና ቀሚስሽን ለብሰሽ አብረሽ ብትመጪ ይሻለኛል። ምን ያደርግልኛል? እራት ነው የጋበዝንሽ። እራት ለመጀመሪያ ጊዜ ተጋበዝኩ። አንዴ የሆነ ቦታ ባህር ዳር ላይ እራት እንደዚህ ተብሎ ማለት ነው ደርሷላ። አንቺ ለምሽ ከባድ ነው ብቻ ችግር የለም እዚህ እናደርገዋለን። ገና ከማለዳ ዘወርዘንጀኝ ውይ ምግብ ስላልበላው ውስጤን ያቃጥለኛል። እኔማ እኮ ቢያንስ እንደዚህ ስታሯሩጡ ምግቡ ቀርቦ ገበታው ምናምን ለዛ ነበር እንደዚህ እየሮኩ የመጣሁት። እኮ ይመጣል። እኛ ካዘዝነው ቆየ ይሄ በጣም እስቲ ነው ራሱ ያዘዝነው። መቼም አስቀምጠሽ ስልክ ልትነካክ እኔ ያለ ይሄ ደግሞ ከንቃት በላይ ንቃት ነው። እኔ አልነካካም እኮ አስቀምጪ ስልክሽ። ምን ቦታ እንደምትሽ ጥቄ ኧረ አሪፍ ነው አሪፍ ነው አሪፍ ነው። እሺ ወይ ቤት ግቢና ልብስ ቀይረሽ ነው ሌላ ቦታ? አይ እኔ አልመጣም። ለምን ልብስማ አልቀይርም። እሺ ልንጫወት ልናወራ አይደለ? እሺ ያው ምግቡ መጣ። እናመሰግናለን። ቡራኪ ለምጄ ማን ነው ቡራኪ የሚሰጠኝ? እሺ እኛውን እዚህ ውስጥ ወንድ አይደለም አንሰጠሽ ቡራኪ። እንብላ። እሺ ይሄን ነገር አይመቸኝም እኔ የባል ቤት ሙሉ እኮ በስነግሩ ቀሚስ ለብሽ መጣ ነበር። እኛ የጠበቅነው እንደዚህ አልነበረም። ምክንያቱም ቀሚስ ለብሰሽ ፋብሪክ ተደርሽ ነው እማ ያመሰ ነገር ካለ ተመካከለ። እሺ ታመቸሽ ምግቡ? ባይመቸኝም የታባት ይደርሳል። ካልወደድሽ መጣየች እንቀይረዋለን። እሺና ጉርስሽ? አይ እኔ እሱን አልወድም። ከዛና ጉርስሽ ችግር የለውም እበላለሁ በእጄ። እንደዚህ የራት ፕሮግራማች ይበላሻል ብዬ አስቤ አላውቅም። እኔም እንደዚህ አልጠበቅኩም። አንደኛ እኛ ካሜራም ይዛትላችሁ ቢሆን እሱንም አላሰብንም ማለት ወደ ላድርግላችሁና ትበላላችሁ። ለኛ ችግር የለውም። ለመብላት ላለመብላት ሳይሆን እኛ ካሜራ ይዘሽ ትመጫለሽ ብለን አላሰብንም። ሲቀጥል እንደዚህ ለብሰሽ ትመጫለሽ ብለን አላሰብንም። ይሄ ራት ይሄኛው እዚህ ላይ ለምን ተደረገ? ክትፎ በማንኪያ ይበላል። ከፈለግሽ በቆጮ መብላት ትችያለሽ። ከፈለግሽ ደግሞ ኖርማል እንደዚህ መብላት ትችያለሽ። እንደዛ ይቻላል። ይሄ ምንድን ነው? ቁጭታ ቆጮ። ኦኬ ቆጮ ብቻ ታገኝ። ይሄስ አይብ አውቀሽ ነው? ኧረ አላውቅም በልቼ ማርያም። በተለይ ይሄን ነጩን ነገር አልወደውም። እግዚአብሔር የሶስቱም አይብ ነው። የሶስቱም አይብ ነው። ሶስቱም አይብ ነው። ይሄኛው ምን ነው ዝጉርጉር ሆነሳ? ይሄ በጎመን ነው። ያ ኖርማል ነው። ከዛ ይሄ ደግሞ በቅቤ ምናምን ታሽቶ ነው። ኧረ በጌታ ኧረ በመድኃኒዓለም ብሉ እውነት ብሉ።
እራት የጋበዛችሁ ልበሉ አይደለ? ብሉ እንዴ መችስ በጣም ግራ እየገባኝ ነው ማለት እኔ ጉሻለሁ። አይ ቅረብ እጄን አታስመልሽ። ያ ትንሽዬ ናት። እግዚአብሔር እኔ እንደዚህ ሂደት ተንከባከቡኝ ምናምን መስሎኝ ነው የመጣሁት። እኔ እናንተን አዙሬ እንከባከባለሁ። እሺ ምን ጎደለኝ እኮ የተለክሽ መስቻለሽ አትምሽ ነገር አለ ያልተመቸኝ ነገር ምግቡ እኮ ያው አሪፍ ነው፣ ግን እናንተ ፊት ጋር አይሄድም። አሁን እኔ መሰለኝ እንደዚህ የሚቆረጥ ነገር ከዛ እንደዚህ ይምጣ አይ የሚቆረጥ ነገር ይሄን አይደለም ተወጫለሽ ዘመናዊ ምግብ ይሄ ባህላዊ ነው። ዘመናዊ ምግብ እኮ ይምጣ። እሺ አሁንም አለፈኩ፣ ግን እንደዛ ነው መሰለኝ ነበር። እንደ ዘመናዊ ቦታ ይዘንሽ ብን እንደዚህ ሆነሽ ነው የምትመጪው? አዎ ሸራተን ከበርማ አስገብሽም። ሸራተን ማናት? ማርያምን ሸራተን ማናት? ሆቴል ትልቅ ሆቴል ነው። ትልቅ ሆቴል እንዴ? እሺ ነው እንደዚህ ለምሳሌ ምን ነው ኖ ይሄ እኮ ያስጠላባትም፣ ግን እራት ሲባል ያው ቀሚስ ለብሳ ማለት ያረገችው ያስጠላል ምናምን ሳይሆን ቀሚስ ይሄ አለባበስ እኮ ለራት አይሆንም፣ እንኳን ለራት ለምሳ አይሆንም። ምን ማለት ነው? ኖ ልብስ እኮ ያስጠላል አይደል? ማስጠላት አለ ማስጠላት አይደለም። እንደዚህ ተለብሰ ሆቴል ኪዳት ይታል። እኔ ልበላበት እኔ ለለበስኩት እሺ ምን ቸገራችሁ? ብሉ። እሺ አልተመቻችሁም? ልውጣ ልሂድ? ማርያም ናት። አልተመቻችሁም? አንቺ ብቻ ደስ ይበልሽ፣ እንደፈለግሽ ነሽ መጣት ይችላልሽ። ቢያንቺ አንቺ ብቻ ይመችሽ ብሎ የጠበቅኳት ሌላ እኔ ሁለት የመጣችልኝ ሌላ። እኔ በጣም ገርሞኛል። ግን ይኸውልሽ እንብላ ምንም ማለት ነው። ትጎርሽልኛል። ሳያባቱን ገዳይ ይታረቅ የለውም ወይ? ያለ ሀገሬ ሰው ነው። በቃ እሺ ማባሉ ከሆነ ይወጣል። መቆጣቱ እንዳይው ነከሰችኝ እኮ እኔ ምንም ልል አልችልም። መድኃኒዓለም ከባድ ነው ነው እቺ መቻጉራሽ ጌታን ከዚህ ውጭ ምን ማለልሽ? ወንድ ልጅ ቆረጣ እኔ ነው መከፈት ያለበት። ወንድ ልጅ ይሁን አይ ገበታ ተነስቶ ገበታ ሳይነሳ ትላለች አያቴ። ጌታን በኔ ይሁንብሽ። ሳምንት አላምጩ ሸክላውን እናብስልበት እዚህ
እሺ ካሜራውን አሁን አስተካክል። ለምን በቃ ራስ ይጋብዙኝ ብለሽ ነው? ስለዚህ ራስ ጋበዝኩሽ ተገባበዝን። ከዛኛ ካሜራ ይዘራና ተሰናውራለን። ችግር የለውም እንዲህ እናወራለን። ከፍ ይበል። እናመሰግናለን። ዛሬ ተመቸን በጣም ያፍጣል። እናመሰግናለን። ታጠብ እጃችን ታጥበን መጣን። እሺ እንግዲህ ፋሚሊ መጨረሻ ልማችንና እቅዳችን ይሄ ነው። እነሱ ሲታጠቡ ምንድነው እኛ ስልክ ይዘን እንወጣለን ነው። አሁን የመክፈያ ሰዓት ነው። በምን እንደሚከፍሉት አብረን እናያለን። ይመቻል። የት ሄዳ ነው? ብትታጠቢ ዳዩ ምናልባት ትችላችሁስ? ቦርሳሽ ከፍቼዋለሁ እንዴ? ሁለቱም ስልኬ የለም። ግን ጀምራ ነው። እስኪ ጥራት እማ እዚህ ጋር የነበረችው ልጅ ሲስተር ነው አይቻታል? አልወጣችም ወደ ኦኬ እሺ ምን ነው እኔ አልገባኝም እንጂ እሷ እንደዚህ አታደርግም። ከምን ጀምሮ ወይ ደግሞ አይ ነው ወይ ደግሞ ምናልባት ነው አይ ምናልባት እጇን ልትታጠብ ደግሞ መታጠቢያ ቤቷ አንድ ነው ወይ ስልክ ተደውሎላት ስልክ ልታወራ ስልካችንን ጥሎ ከመሄድ ይዛ ወጣ ሊሆን ይችላል። እንጠብቃት እንጠብቃት ትንሽ ደቂቃ። አይ ምናልባት ተደውሎባት ይዛ ሄዳ ይሆናል። እዚህ ባስቀምጠው ሰው ያነስባቸዋል ብላችሁ ኦኬ አዎ ምናልባት እንደዛ ሊሆን ይችላል። እንጠብቃት ትንሽ እንጂ የእሷ ባህሪ እንደዛ አይደለም። የሚሳቀው አይ እሷ መጋኛ መጣ ትንሽ አረጋው አልገባኝም። ምንም ግራ ገባኝ። ፈጣሪ ስሚ እንጥራውና ያስተውለን ወይስ እንድትሻለ ወይስ ትንሽ እንጠብቃትና እስኪ ምን አማራጭ አለ? ደግሞ በእጄ እዚህ ጋር ያስቀመጥኩት ስልክና አንድ ስልክ ነበረኝ እዚህ ውስጥና እሱም እኮ ነው የሌለው። ሂሳብ እሺ እሷ አካውንት ሶፊ ችግር የለውም። ሂሳብ በመከፈል ነው የሚሄደው እኮ ግራ የገባኝ እሱ እኮ ነው። ሂሳብ እንደምንከፍለው እሺ አሁን ይሄ ሂሳብ ከየት ነው የምትከፍለው? እስኪ አስተውለን ልጁን አስተውለን እንበለው። አይ ሂዳ መሆኑን ብናረጋግጥ እኮ ደውለን እንላለን። አልሄደችም ልጅቷ አይደል? ሄዳለች ብዬ አይ ጭቅላት አይምሮዬ ላይ ያስብ አልቻለም። እንጥራውና አስተውለን እንበለው። ከዛ እንትን ደውለን ይሻላል በዚህ እኔ እኮ ምናልባት ደብቀው ሄዳ ይሆን ግራ ገባኝ። ኧረ አይመስለኝም። ቆይ ስሚ መታጠቢያ ጋር የተሻለ ያረብ እግዚአብሔር ተዋረድን።
በመድኃኒዓለም የለችም መታጠቢያ ቤት አላውቅም። ማሰቡላ ነው ያውቃት። እኔ እኮ ደብቃው ሂዳ ከሆነ አልኩ እናንተ ይዛው መቼም አትሄድ እንዴ? ቀልድ ነው እንዴ? የምትቀልደው ግራ ገባኝ። ምን ልበል? አላውቅም። ደግሞ የምናውቀው ቤት አይደል በስርዓት ቢል ስላመጣ መምጣት አይቀርም ተመልሶ። ደግሞ ሌላ ስልክ ቢኖረው ለሌላ ሰው ቢያንስ ጭንቅላቴ ማሰብ አልቻለም። ወይ የምናውቀው የሌላ ሰው ስልክ የለም ደውለን እንዳናስከፍል። ምን ነው ግን እሷ እንደዚህ ቀልድ የሚቀልደው ቢቀልድ ጊዜ ቀልድ እኔ ግን ዛሬ የመጣችው ራሷ ግምጁ ናት ወይስ ሌላ ታናሽ እህት አለቻት ውስጧ ውስጥ የተደበቀች አለች እንጂ እኔ ግምጁ እንደዚህ አይደለች እንዴ? ግራ አጋባችኝ። እንዴት ብዬ ላስባት? ተረጋጊ። እኔም አንቺ የምንረጋጋ አስተናጋጇ ትምጣ። ከዛ በኋላ አማራጭ የለንም ወይ ታስደውለናለች። ከዛ ውጪ በቃ እንጂ ግራ ገባኝ። ቤቱን ሙሉ ፈተሽኩት የለም። እንጥራው አማራጭ ከዛ አስተውለን በለው ጀምሮ ሄሎ የኔ እናት አቤት። ደህና ነሽ? በሰላም ነው? የት ሄደሽ ነው ስልኩን ይዘሽ? የት ወጥተሽ ሄደሽ ነው? ምን አገባኝ እኔ ማለት ምን አገባኝ? አልገባኝም። ሂሳብ በምን እንክፈል? የታገሻለሁ ምን አገባኝ? ሂሳብ በምን እንክፈል? ማሪ በምን ጥልቅ ያደረገኝ? እኔ በፈለጋችሁት ክፈሉ። ምን እኮ ስልካችንን ይዘሽ ሄደሻል። በምን እንክፈል? ምን አገባኝ? እንደ ጥቅቅ ናችሁ። እሺ ሲስተር ቅድም የነበረችው ልጅ አይደለ? ስልክ ይዛብን ሄዳ ለዛ ነው። እሺ ትንሽ ጠብቂ። እሺ ማናጀሩን አናግረው። እሺ ወይኔ ውርደት፣ ወይኔ ውርደት። የታውቃችኋለሁ ልጅ እኮ በፍጥርጥራችሁ ይፈሉ። ወይኔ መዋረድ። እሺ ሰውየውን እናውራውና አያውቀንም እኮ አያውቀንም። ምን አስይዘሽ እኮ ምን አስይዘን? ምንም የለም ቦታችን ውስጥ ባዶ እኮ ነው። እሺ መታወቂያችን እንስጠውና ለሁለት ነበር የመጣነው። ሲስተር ነበረች። ምሳት ምግብ ከበላን በኋላ አራት ስልክ ይዛ ሄዳለች። ስንደውልላት ደግሞ አናውቃትም። እጃችን የታጠብሽ ሲስተር ነበረች። ሰው ደውሎላት ምን እንዳጠቀመት አናውቅም። ስልኩን ይዛ ሄዳለች እና የምንከፍልበት ደግሞ ምንም ነገር አይደለም። ስንደውልላት ዘጋች።
አማራጭ እንኳን በሂሳብ መጠቀም አንችልም። ምክንያቱም ሌላ ምንም አይነት አማራጭ የለም። ፋሚሊ ጋር በሂሳብ መደወል አንችልም። ግራ ገባን። ዘጋችብን። የት አውቃቸዋለሁ ብላ ዘጋች። መታወቂያ ማስያዝ ይቻላል? እሺ አንተ ተተባበረን ወንድም። እሺ ምንድነው አማራጫችን? እሷ ሌላ ሰው በሱ እንኳን አማራጭ አተረኩ ነው። አንተ ልናወራ ከስተው ደወልንላት። አሁን በልጅቷ ስልክ ዘጋች። አታንሳለሽ ወንድሜ ተባበረንም አንተ ለጊዜው አታንሳማ በቃ አታንሳ። የምትተባበረን ነገር የለም? ሌላ ሰው ካለ ሌላ በቃ እኔ ደውላ በቃ ያላቀው ራሱ ነው ግዴታ ስልክ መኖር አለበት። ተባበራችሁ ይችላል ነው የክርስቶስ ካሉ ደውላችሁ ማስያዝ ይችላል። አይ ሌላ እኔ በቃ ሊማቀው ስልክ የለም። አላውቅም በቃ ማስቡ ከጓደኞቻችሁ ካሉ ሞክሩ። ሌላ ሰጣችኋል ደውላችሁ አስባችሁ ደውሉና እንዴት በዚህ ልክ ይዋረዳል? በመዳን ነው ምን አንድ ጊዜ ቀልም ቀልም ያንጻ ምን አይነት የህፃን ጨዋታ ነው የምትጫወተው? በገብርኤል በጣም ጭና ሰላም እንዴት ነው? እኛ ምንም አማራጭ ልናገኝ አንችልም። ያንተን መጨረሻ አማራጭ ነው ማንኛው ያለን። አው ከተቻለ መታወቂያ እናስይዝና በኋላ ወይ ይዘን ልንመጣት እንችላለን ወይ ነገር አሁን ሰዓቱ ስለሄደ ቀድሮ ያዛችሁት አይ እኮ ድርጅት ነው ያዝነው እኮ አይደለም ድርጅት ሆቴል ላይ ያዝነው እንጂ እንደዚህ ቀድ ማጨወር ነው። ይሄ ሁሉ ወንድም አንተ ቀልድ አይደለም ቀልድ አይደለም ግን ቀልድ አይደለም ልብ እንደማፈታ ካላለ አንድ ሰዓት ጊዜ ሰናችሁ ምን ማለት ነው እኮ ይሄ ወንድም እኛም እኮ አስበንበት አይደለም እኛ ናፍረን ሌላ ማለት ማለት የለም ሌላ ማለት መታወቂያውን እናስይዝና ነገር ነው ምን ነው አማራጭ ዋስትና ለማያችን ተወቀ ነው ላይ ምን ማለት ነው ላይ ከዳረ ና አንዴ ማውራት አንችልም እንዴ ቆይ ነው መጀመሪያ ግን ብንነጋገር መጀመሪያ እንደ ሐሳብ እቃ ይሄ እዚህ ነው የምታጠበው? አይ እዚህ ጋር ነው የምታጥቢው አንቺ ደግሞ እንጨት ነው የምትፈልጪው። እሺ ነይ ለብርሳሽ ነው እስከ አረ በመድኃኒዓለም ቆይ አንዴ ተረጋጋል። አንተ መጀመሪያ ተረጋጋ። አንተ አረጋጋ። ማናጀሩን ትጠራለህ? እንደ ሐሳብ ማናጀሩን አይደለም አይ ቆይ ማናጀሩን ነገ ማናጀሩን አውጥራልኝ ማናጀሩ። እሺ እጠራልሻለሁ። አለቃ ግምጁ ግን የስራዋን ይጣ ምንድን ነው እያደረገች ያለችው? አልገባኝም። እኔ እንዴ ይቻላል ቤዚ አለቃ እሺ አንዴ ብንነጋገር ብናወራ ከዚህ በላይ እናወራ አንችልም። በጣም ከልክ በላይ ጊዜ ሰጠናል። አሁን እዚህ ጋር ይሄ ትሪ ያለ ይሄን ሙሉ ትሪ ታጥባላችሁ። እንጨትም ከፈልጣችሁ እንጨት ትፈልጣላችሁ። አይደለም ነገ ሂሳባችሁ ከፍላችሁ ትሄዳላችሁ። ሂሳባችሁ
እኮ ነገ ቢሆን አልገባኝም። ትሪና እንጨት ትፈልጣላችሁ። አልገባኝም እኔ አልገባኝም። ይሄ እንጨት ተፈልጦ ዕቃ ታጥቦ ክፍያ ግዴታ ነው። አለዛ ደውላችሁ ጊዜ ሰጠናል ከልክም በላይ መክፈል ካልቻላችሁ ድርጅታችን የሚወስደው እርምጃ ሙሉ ዕቃ ያሳጥባል፣ እንጨት ያስፈልጣል። ነገ ትከፍላላችሁ። ይሄ ነው የመጨረሻ ማድረጋችሁ። እሺ ይሄ ነው የሚታጠበው? እንዴት የሚታጠብ አሳያቸው። እንጨትም አንደኛውን አስፈልጥ፣ አንደኛውን ዕቃ ያሳጥባል። አንቺ ደግሞ እንጨቱን ትፈልጫለሽ። እኔ እንጨት እንዴት እንደሚፈልጥ አላውቅም። ይሄ ነው የሚታጠበው? እዚህ ጋር አድርገሽ እንኪ ቦርሳሽን አስቀምጪ እንጂ ስራ እኮ ነው። አልገባኝም። ከዛ እንጨቱን ትፈልጪዋለሽ። አንቺ እንዴት ነው የሚፈለጠው? እጠቢው እንዴት ነው? ምን ማለት ነው? አንቺ እየቀለዳችሁ ነው? እኔ ሊገባኝ አልቻለም። መድኃኒዓለም እሺ ከዛ ይሄ ምን ላድርገው? ከዛ አትቀልጂ እኮ ምን ላድርገው? ቀልድ አይደለም። ምን ላድርገው? እንዴ ፍለጪው እኮ ነው። እንዴት ነው የሚፈለጠው? አሳየኝና ልፍለጥ። እንደዚህ ነው የሚፈለጠው። የእንደዚህ አይነት ጉልበት ቢኖረኝ እኔ እስከዛሬ እዚህ ምን እሰራለሁ? ፍለጪ እንጂ አንቺ ደግሞ ጥላውን ጠቢ ቦርሳ አስቀምጪ። ስራ እኮ ነው። እሺ እንደዚህ አረኩት እንደዚህ ግሬ ከዛ ይሄንን ራሱ የመሸከም አቅም የለኝም። በቃ በዚህ በእናትሽ እሺ እቃውን አብረን እቃውን እንጠብና ከዛ አልችልም። አንቺ እንጨቱን ካልቻልኩስ ደግሞ እቃውን እኮ እቃውን አብረን መቻል አለመቻል አይደለም። ምን ማለት ነው? እንዴት ካልቻልኩስ አላውቅም። እንጨት እንዴት እንደሚፈለጥ አላውቅም። ያሳየሽ እኮ ምን ማለት ነው? እቃ ላላችሁት እቃውን እናጥባለን። እቃውን አብረን እንጠብ ወንድሜ። እኮ እኔ ጉልበት ቢኖረኝ እስከዛሬ እዚህ ምን እሰራለሁ ነው። ምንድነው አንቺ ፈዘሽ እኮ ፈጠን እያልሽ ጀሩን ጥራልንና እናውራው አንዴ። በእግዚአብሔር የማንችለውን አንሰራ ማናጀሩን ጥራልን። ቤዚ አሁን ይሄንን ነክቼ ማላቅ ግሬን ብፈልጠውስ የማንችለውን መስራት እንችላለን። ነገ ተባበረንና ነገ ይዘን አማራጭ የለም። እቃውን እንጠብልና ኦኬ እኔስ ሂሳባችሁ በመጀመሪያ ተከፍሏል። ጓደኛችሁ ናችሁ። እንደዚህ አይነት ቀልድ ይቀለዳል? ማን ማለት ሂሳባችሁ ተከፍሏል። ጓደኞቻችሁ ፍራንክ አድርጋችኋል። ነይ የሷ ድራማ አያልቅምና እኛ መቀለጃ አይደለም። እንግዲህ ውዶችዬ በስተመጨረሻም ያሰብነው ተሳክቶልናል። ያው በትንሹም ቢሆን ያናደርኳቸው ይመስለኛል። እዛ ጋር የነበረ ቆይታቸውን አላቅም። ማናጀሩንም እንዲሁም ደግሞ አስተናጋጆችን አናግሬ ነው የወጣሁትኝ ነው ትንሽ እንዲያስቸግሯቸው ማለት ነው። እና እንደተሳካልኝ አልጠራጠርም። ያው እንደዚህም ባይሆን እንኳን እርግጠኛ ነኝ እንደተበቀልኳቸው እዚህ ቦታ ላይ እንደዚህ ታደርጋለህ ብለው አያስቡም። እነሱ ናቸው የጠሩኝ እዚህ ቦታ ላይ። እንግዲህ ሂጄ ገብቼ አናግሬ ያውቁ የነበረ ሰዎቹም አናግሬ እንደዚህ ያደረኩ ማለት ነው። ተሳክቶልናል። ብድር በምድር ያባቷ ልጅ እንዲህ ነው። ወዳችኋለሁ። ስለነበረን ቆይታ በጣም ነው አመሰግነው። በጣም አመሰግነው። ቁረጥልኝ ስለነበረን ቆይታ በጣም ደስ ብሎኛል። ደስ እንደሚላችሁ አልጠራጠርም። ከዚህ በኋላ ይመቻችሁ። ወዳችኋለሁ። መልካም ጊዜ